ሰላም ጋይስ እንዴት ናችሁ? ዛሬ የምናየው የሚሶ አፕ ሙሉ አሰራር ቪዲዮ በዚህ የምናየው ይሆናል። እናም አፑን በመጀመሪያ ማግኘት ከፈለጋችሁ የቴሌግራም ሊንክ ላይ ማለትም ቲአር ቱ ኦንላይን ብላችሁ ሰርች በማድረግ እዚህ ጋር የአፑ ሊንክ ተለቆላችኋል። ልክ ወደዚህ ይሄን ሊንኩ ተለቆላችኋል። ከዛ ሊንኩን ስትነኩ ወደዚህ ኢንተርፌስ የሚወስዳችሁ ይሆናል ማለት ነው። ከዛም ትንሽ ከፍ ታደርጉና ዳውንሎድ የሚለውን ትጫናላችሁ ማለት ነው። ልክ ዳውንሎድ የሚለውን ስትጫኑ ኦሬዲ እኔ ስላወረድኩኝ አፑን እንደዚህ አይነት ኢንተርፌስ ነው የሚያመጣልኝ። ቀጥታ ኦፕን እለዋለሁ ማለት ነው። ኦፕን ካልኩት በኋላ እንደዚህ ኢንተርፌስ ያመጣልኛል። አሁን እዚህ ጋር ምንድነው የማደርገው? ሳይን ዊዝ ጉግል የሚል አለ እሱን እንጫናለን። ከዛ እኔ እንኳን አሁን እናንተን ለማሳየት በዚህ የሚል እከፍታለሁኝ። እሺ ከዛም ትንሽ እስኪከፍት እንጠብቃለን። እሺ እዚህ ጋር እንግዲህ እንደምታዩት ከፍቶልናል ማለት ነው። ስለዚህ አሁን ኢንተር ኔም የሚል አለ እዚህ ጋር አሁን ለምሳሌ አቤል 5067 ልበለው። ከዛ ሜል እንለዋለን ጾታችሁን እንደ ሴት ከሆናችሁ ፊሜል ትሉታላችሁ ወንድ ከሆናችሁ ሜል ትሉታላችሁ። እዚህ ጋር ፎቶ ማስገባት ከፈለጋችሁ እዚህ ጋር ላይ ትጫናለች ካሜራዋን። ልክ ስትጫኑ እንደዚህ አይነት የሆነ የተመቻችሁን አንድ ፎቶ ታስገቡለታላችሁ ማለት ነው። እዚህ ጋር አሁን እኔ ለምሳሌ የተመቸኝ ይሄን ፎቶ ላስገባ ዳን ብዬዋለሁ ማለት ነው። ከዛ እኔ እንደዚህ ካረኩኝ በኋላ ሴቭ የምትለዋ ትበራለች ሴቭ እለዋለሁ ማለት ነው። ከዛ ልክ እንደዚህ አይነት እንትን ስትሉ ክሌም ነው ትላለች ክሌም ነው ትላለች። ከዛ ዎች ላይቭ ትላለች ከዛ ዎች ላይቭ ልክ ሲወስዳችሁ ወደ ጎን ትሉና ትወጣላችሁ ማለት ነው። ምክንያቱም ብዙ ከዚህ ሌላ ብዙ ማድረግ ያለባችሁ ነገሮች ስላሉ ማለት ነው። እዚህ ትላላችሁ ከዛ ኤጀንት አቤል ኤጀንት ምናምን አለ እኔ በሊንኩ ስለገባው ኮንፈርም አረጋግጣለሁ ማለት ነው። ልክ አፑ ጋር እንደገባችሁ እንደዚህ አይነት ኢንተርፌስ ሲያመጣባችሁ ብዙ መደናቀጥ አይጠበቅባችሁም። እናንተ ማወቅ ያለባችሁ እዚህ ጋር ላይቭ ታች ጋር የምታዩት ላይቭ ፓርቲ ሙመንት ሜሴጅ እና ሚ የሚል አለ። አሁን ቀጥታ የት ጋር ነው የምንገባው? ሚጋ ማለት ነው። ሚጋ ልክ እንደገባን ልክ እንደዚህ አይነት ኢንተርፌስ ያመጣልናል። ከዛ ከዛ እንዴት ታስኮች እንዴት መስራት እንዳለብን ደግሞ አሁን ላሳያችሁ ነው ማለት ነው። ታስኮች እንዴት ነው እንደምንሰራው ታውቃለህ? እንዴት ነው የምንሰራው? ማየት ከፈለጋችሁ እዚህ ጋር ታስክ የምትለዋን ትጫናላችሁ። ከዛ ዌልካም ሚሶ ብሎ ደግሞ እዚህ ጋር የሚሰጣችሁን እንትን አሉ። ከዛ ሪሲቭድ ሪዋርዶች አሉ እነሱን እንቀበላለን። ከዛ ዋናው ፓርት ደግሞ እዚህ ጋር ነው። አንከር ታስክ የምትለው ከዛ እዚህ ጋር ቬሪፋይ ማድረግ አለባችሁ ግዴታ ቬሪፋይ ስታደርጉ ነው ታስክ የሚኖረው ማለት ነው። አሁን እዚህ ጋር ቬሪፋዩን ለማሳየት ያክል እንደሚታየው አፕሎድ ፎቶ ይላል። እኔ አንድ ፎቶ አፕሎድ አደርግለታለሁ ጀስት ለምሳሌ ጀስት ለምሳሌ ያክል ስለሆነ ይቺን ፎቶ እመርጥለታለሁ። ከዛ አፕሎድ ዮርሴልፍ ፎቶ ካልሽው በኋላ ኦኬ ከዛ እሺ ቆይ ይሄ ፎቶ አንዴ የተስተካከለ ፎቶ እናድርግለት ለምሳሌ ያክል ስለሆነ እሺ እኔ እንኳን ከዚህኛው ይልቅ እንደውም እቺን መርጫለሁ ጀስት ለማሳየት ስለሆነ ለእናንተ ከዛ ፌስ አውተንቲኬሽን የሚለው ጋር ደግሞ ፌስ መስጠት አለባችሁ። እኔ እንኳን ለእናንተ ለማሳየት ስለሆነ ፌስ ስለሰጠሁኝ ጀስት ዝም ብዬ ይሄን ፎቶ አድ ላድርግለት። እሺ ከዛ አድ ካደረግኩለት በኋላ ያው እኔ ሌላ አካውንት ስላለኝ ቬሪፊኬሽን አይዲ ስላየው መቀበል አልቻለም ኤክስ እያለኝ ነው። ግን እናንተ አካውንት ከሌላችሁ ከዛ በኋላ ፎቶ ካስገባችሁለት በኋላ የሚቀበላችሁ ይሆናል ማለት ነው። እዚህ ጋር እንደሚታየው እና ይሄን ይመስላል